አይ ሰላም ሰላም፣ ውድ ቤተሰቦች ሰላም ለእናንተ ይሁን ባላችሁበት። ዛሬ የመጣሁት በጣም አስቸኳይ ነገር ነው። እንድትተባበሩ እንፈልጋለሁ። ሁላችሁም ሼር እንድታደርጉ እንፈልጋለሁ። እሱ ምንድን ነው? ብዙዎቻችሁ ታውቃላችሁ፣ በስደት እያላችሁ በአረብ ሀገር ያላችሁ ልጆች ብራችሁን የምትልኩ በደላላ ነው እና ደላላ ጥሩም አለ መጥፎም አለ፣ አጨበርባሪዎችም አሉ፣ ጥሩ እንዳለው ማለት ነው። ስለዚህ ቤተሰቦቼ ዛሬ ማስተላለፍ የፈለጉት ነገር ሼር እንድታረጉና ብዙዎችን እንድትታደጉ እፈልጋለሁ። ምክንያቱም ታውቃላችሁ እኔ ጓደኛዬ 3000 ድራም የተበላችው ከኔ ደግሞ 1100 ብር ነው የወሰደ ማለት ነው። እና ወደ 2 ወር አካባቢ ሆኖታል አሁን ማለት ነው። ስልክ አይመልሱም፣ ስልኩን ዘግቶታል፣ በጭራሽ እንትን አይሉም ማለት ነው። ስልኩ አይሰራም እና በዚህ ማራት ውስጥ ነው ያለው እና ባካችሁ ተባበሩ። የእኛን ብር ባይመለስም እንኳን ማለት ነው ሌሎቹ እንዳይሸወዱ በሱ እንዳይልኩ። ለምን እኔ በሌላ ሰው አስደርጌ ደውዬለት ነበረ በእኔ ስልክ ስንት ስለማይ ማለት ነው። እና ሲደውልለት ጓደኛ ስትደውልለት በሌላ ስልክ እና ብር ትልካለ ወይ ምናምን ስትለው አዎ ብሎ እየመጣው ነው ብሏት ነበረ እና ማለት ነው የእኛን ሳይልክ አስቡት እንግዲህ የእኛን ሳይልክ የሌሎቹን ደግሞ እየተቀበለ እያጨበረበረ ነው ማለት ነው። በጣም አጨበርባሪ ሰው ነው። ስሙ ሰላሙ ይባላል። እንግዲህ ስሙን ቀይሮቱን የነገረኝ እኔም አውቀው ጉዳይ የለኝም እና ሰላሙ የሚባል ደላላ ነው እንግዲህ እንዳለኝ ስሙን እንደነገረኝ ማለት ነው። ጥንቃቄ እንድታደርጉና አሁን በፈጣሪ ይዣችኋለሁ፣ ሼር በማድረግ ተባበሩ እና ይሄ ሌባ እንዲያዝ ፈልጋለሁ። ብዙዎችን እያስለቀስ ታውቃላችሁ ቤተሰብ እና አረብ ሀገር እየሰራ እንዴት አድርገን እንደምናመጣ ታውቃላችሁ እና ከባድ ነው በዚህ ሰዓት እንደዚህ ማለት እኔ እንጃ ብቻ አላውቅም፣ ምን እንደምላችሁ አላውቅም። ቤተሰብ ብቻ ተባበሩኝ ይሄንን ማለት ነው። የምታውቁ ካላችሁ በሱ ብር የምትልኩ ካላችሁ ስልኩን አስቀምጥላችኋለሁ ማለት ነው። ጥንቃቄ አድርጉ እንዳትልኩ በሱ ብር። ሌሎች ታማኝ ሰዎች አሉ እኮ የሚልኩ። እኔ ስንት ዓመት እዚህ ዱባይ ላይ ሲሰራ ማለት ነው እንደዚህ አይነት አጨበርባሪ ሰው አጋጥሞኝ አያውቅም። ገባችሁ? ለመጀመሪያ ጊዜ እንደዚህ አይነት ነገር ሲደርስብኝ ማለት ነው። እና ምንም ማለት አይደለም ለሱ ነው እንጂ እኔ ሰርቼ አገኛለሁ። ደግሞ ሙስሊም ነው በአላህ ምናምን ይላል። ደግሞ ሲጀመር ሙስሊም ሀቀኛ ነው፣ የሰውን ሀቅ አይበላም እኔ እስከማውቀው ድረስ ማለት ነው። እሱ ግን በሙስሊም ስም የሚነግር ሌባ አጨበርባሪ ነው እና ምንም ማለት አይደለም። ነገ ሰርቼ ያገኛለሁ። ግን ጓደኛዬ 3000 ብር ማለት ቀላል አይደለም በኢትዮጵያ ሲመነዘር ማለት ነው። ደግሞ እናቷ በጣም ታማባት መላክ የፈለገችው በጣም እናቷ ታማ ሆስፒታል ነው ያለችው እና 2 ወር ሙሉ እንግዲህ ቤተሰብ እየጠበቃት ነው ብር እንድትልክ እናቷ እንድትታካ። ነገር ግን ምንም የለም በቃ በጸባይ ለመን ነው ምንም እንትን ልል አልቻለም። ስለዚህ ማድረግ ያለብኝ በሚዲያ ላይ ወጥቼ እንትን ማለት ነው። ምክንያቱም እንግዲህ ምንም ማድረግ አልችልም። ጓደኛ አሁን በጣም እንትን ብላለች፣ በቃ ራሷን አታውቅም። በጣም ደንግጣለች አልፎ ማለት ነው። ሁሌ እንዳለቀሰች ነው። ገባችሁ? እና የደሃን እንደው የአረብ ሀገር የምትሰራ ሴት እንደው ብሯ እንትን ነው። ገባችሁ? የምለው ራሱ ጠፍቶኛል። ጌታ ብቻ ቤተሰብ ተባብራችሁ የሰውየው እንዲያዝ ባለበት እንዲያዝ አድርጉልኝ። በቲክቶክ በምን እንትን አድርጉ። በእግዚአብሔር በፈጠራችሁ እውነት እኔ እንዲያዝ ነው የሚፈልገው። በቃ ብርን ባይመለስ እንዲያዝ እውነት
እንግዲህ አሁን አድራሻውን አጥፍተዋል ምናምን በቃ የለም ሲጀመር ማለት ነው። እና የምታውቁ ካላችሁ ሰላሙ የሚባል ደላላ ተባበሩ እባካችሁ እና ቤተሰብ